ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች እያስተማርን እንገኛለን። ስለሆነም መማር የምትፈልጉ ልጆች በየትኛውም ዓለማት ሆናችሁ በሚመቻችሁ ሰዓት ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቤተሰብ ናችሁ ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ እና በተጨማሪም ላይክ እና ሼር እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንማማረው የአማርኛ ቃላት ምስረታ ይሆናል። ዛሬ አራት የአማርኛ ፊደላቶችን መነሻ እያደረግን በእያንዳንዳቸው ቃላቶችን እየመሰረትን እንመማራለን። እናንተም አብራችሁኝ ከኔ ጋር ታነባላችሁ እየጻፋችሁ ብትከታተሉ ደግሞ የበለጠ ይገባችኋል ማለት ነው። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ እነዚህ አራቱ ፊደላቶች መ፣ ሰ፣ ሸ እና ቀ አሉ። መ፣ ሰ፣ ሸ፣ ቀ። ስለዚህ ዛሬ በእነዚህ በአራቱ ፊደላቶች ነው ቃላቶችን እየመሰረትን የምንመማረው። ተከታተሉኝ። ኦኬ ከዚህ ጋር ስጀምር መጀመሪያ በመ የተመሰረቱ ቃላቶችን ወደ ታች የምናነብ ከዚህ ጋር ምን ይላል? መከሩ፣ መከሩ፣ መከሩ። አሁን እዚህ ጋር መከሩ ስንል ሶስት ፊደላቶች ነው የተጠቀምነ መ፣ ከና ሩ በአንድ ላይ ምን ይላል? መከሩ፣ መከሩ። እሺ ከዚህ ጋር ደግሞ መጠን ደግመዋለሁ። መጠን እነዚህን ገጣጥመን ስናነባቸው አማርኛ ሲነበብ ከዚህ ከግራ ወደ ቀኝ ነው የሚከድ። ከመጀምሮ ወደ ን ተራውን ስንሄድ ምን ይላል? መጠን፣ መጠን። ከዚህ ጋር መጋቢ አንድ ልድገመው። መጋቢ በአንድ ላይ ስናነበው መጋቢ፣ መጋቢ። እሺ ከዚህ ጋር ደግሞ መረጃ፣ 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 መረጃ። መከራ፣ 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 መከራ። እሺ የመጨረሻዋ መሆን፣ 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 መሆን። ኦኬ እንግዲህ እነዚህ ቃላቶች የተመሰረቱ በማን ነው? በመ ፊደል መነሻ እየተደረጉ ነው የተመሰረቱት ማለት ነው። ኦኬ አሁን ደግሞ ወደ ቀጣይ ወደ ሰ እንመጣለን። እቺ ደግሞ ሰ ነች። እሺ ከዚህ ጋር ሰ፣ ፈ፣ ር፣ ሰ፣ ፈ፣ ር፣ ሰፈር፣ ሰፈር። እሺ ቀጣዩ ሰ፣ ላ፣ ም፣ ሰ፣ ላ፣ ም፣ ሰላም፣ ሰላም ለማለት እንደዚህ ይጻፋል ማለት ነው። ሰላም። ኦኬ ከዚህ ጋር ደግሞ ሰ፣ ከ፣ ነ፣ ሰከነ፣ ሰከነ። እነዚህ ሶስቱም የመጀመሪያ ፊደላቶች ናቸው። ሰከነ። ሰ፣ ጡ፣ ት፣ ሰ፣ ጡ፣ ት፣ ሰጡት፣ ሰጡት። እሺ ሰ፣ በ፣ ከ፣ ሰበከ፣ ሰበከ። የመጨረሻዋ ሰ፣ ገ፣ ደ፣ ሰ፣ ገ፣ ደ፣ ሰገደ፣ ሰገደ። እነዚህ ደግሞ በሰ ፊደል የተመሰረቱ ቃላቶች። ኦኬ ወደ ሶስተኛዋ ስንመጣች ደግሞ ሸ ነች። ሸ። እሺ ከዚህ ጋር ሸ፣ ለ፣ መ፣ ሸ፣ ለ፣ መ፣ ሸለመ፣ ሸለመ። ሸ፣ ጠ፣ ች፣ ሸ፣ ጠ፣ ች፣ ሸጠች፣ ሸጠች። እሺ ከዚህ ጋር ደግሞ ሸ፣ ሚ፣ ዝ፣ ሸ፣ ሚ፣ ዝ፣ ሸሚዝ፣ ሸሚዝ። ሸ፣ ማ፣ ች ደግመዋለሁ። ሸ፣ ማ፣ ች። ኦኬ አሁን እነዚህን ገጣጥመን ስናነባቸው ምን ይላል? ሸማች፣ ሸማች። ሸ፣ ፈ፣ ነ፣ ሸ፣ ፈ፣ ነ፣ ሸፈነ፣ ሸፈነ። እሺ የመጨረሻው ሸ፣ ሸ፣ ገ፣ ሸሸገ፣ ሸሸገ። እነዚህ ደግሞ መነሻ ፊደሎች ማለት ሸ ነች። በሸ የተመሰረቱ ቃላቶች ናቸው ማለት ነው። ወደ መጨረሻው ስንመጣ ደግሞ ይቺ ደግሞ
ቀ ነች። ቀ እነዚህ ደግሞ በቀ ፊደል የተመሰረቱ ቃላቶች ናቸው። ከመጀመሪያው ስንጀምር ቀ በ ሌ ቀ በ ሌ ቀበሌ ቀበሌ። እሺ እዚህ ጋር ደግሞ ቀ በ ሮ ቀ በ ሮ ሮ ቀበሮ ቀበሮ። ጉድ እሺ ቀጣዩ ቀ ለ ም ቀ ለ ም በአንድ ላይ ስናነበው ቀለም ቀለም። ቀ የ ረ ቀ የ ረ ቀየረ ቀየረ። እሺ ከዚህ ጋር ደግሞ ቀ ሰ መ ቀ ሰ መ ቀሰመ ቀሰመ። የመጨረሻው ቀ ላ ል ቀ ላ ል ቀላል ቀላል ይላል። እሺ በጣም ጥሩ እንግዲህ በዛሬ ትምህርታችን በእነዚህ በአራቱ ፊደላቶች መነሻ እያደረግን ቃላቶችን ተማምረናል። በቀጣይ ደግሞ በሌሎች ቪዲዮዎች እመልሳለሁ። በዋናነት አማርኛና እንግሊዘኛ ቪዲዮ እየሰራሁ ስለምለቅ እናንተ የምትፈልጉትን አይነት ትምህርት እየገባችሁ መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ።